በቲክቶክ ማህበራዊ ሚዲያ ላይ ከ3.5 ሚሊዮን በላይ ተከታዮች ያሉት አዶናይ ከሰሞኑ ስሙ በማህበራዊ ሚዲያ ተጠቃሚዎች ዘንድ ሲነሳ ሲጣል ቆይቷል። አንድ ጊዜ የዓመቱ ምርጥ ቲክቶከር መባል ያለበት እርሱ ነው፣ ሌላ ሰው አታሳዩን ባሉ ደጋፊዎቹ ሲካብ፣ ሌላ ጊዜ ደግሞ ለትውልዱ አጥፊ ትምህርትን እየሰጠ የሚገኝ ሰው በመሆኑ ኃይል ሊባል ይገባል የሚል ከተቃዋሚዎቹ በሚሰነዘሩ ሀሳቦች ሲብጠለጠር ከልሟል። እርሱ ግን እንደሚወደኝ ሁሉ የሚጠላኝም አለ፣ እኔ ስራዬ ላይ ብቻ በማተኮር ስግጥ ጥላለው ያለው ይመስላል። አንዴ ለፊልም ሲተውን፣ በሌላ ጊዜ ደግሞ በጋርድ ታጅቦ ሲሮጥ እያስመለከተን ቆይቷል። ስሙ ብቻ ሳይሆን እርሱም ብዙ ቦታ እየተገኘ የተቸገረን ሲረዳ፣ አርቲስቶችን ሲያግዝ፣ እንግዳ ሆኖ በተጠራበት ተገኝቶም ሰግጡ የሚል ንግግርን ሲያደርግም ተሰምቷል። ዛሬ እሱን አስመልክቶ የተሰማው ዜና ግን ያልተጠበቀ ሆኗል። ከአየር ኃይል መስሪያ ቤት አስቸኳይ ማስጠንቀቂያ እንደደረሰው ተሰምቷል። ለመሆኑ አዶናይና የአየር ኃይል መስሪያ ቤትን ምን አገናኛቸው? ቲክቶከሩ የደረሰው ማስጠንቀቂያስ ምን ይላል? በአዶናይ ምክንያት አየር ኃይል መስሪያ ቤት ውስጥ የተፈጠረው ምንድን ነው? ማስጠንቀቂያው እንዲደርሰው የተደረገውስ ለምንድን ነው? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም በያላችሁበት ለእናንተ ይሁን ውድ የሰርክቲው ቤተሰቦች። ሰርክቲው ወቅታዊ መረጃዎችን ወደ እናንተ የሚያደርስ ቻናል ነው። በዛሬውም መሰናዶ አዶናይ ከደስታው ማግስት ስለደረሰው ማስጠንቀቂያ ምንነት እንነግራችኋለን። እናንተም ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ስሙ ማህበራዊ ሚዲያውን አጥለቅልቆት የሰነበተው አዶናይ ከደስታው ማግስት ከባድ ማስጠንቀቂያ እንደደረሰው ተሰምቷል። እያንዳንዱ እንቅስቃሴውን በተንቀሳቃሽ ምስል እያስደገፈ ለተመልካች እንካችሁ የሚለው አዶናይ በአየር ኃይል ፕሮግራም ላይ መገኘቱንና በዚያም ንግግር ማድረጉን የሚያሳዩ ተንቀሳቃሽ ምስል ማጋራቱን ተከትሎ ብዙ ሲባል ቆይቷል። በአንድ ወገን መንግስት ምን አስቦ ነው ብዙዎች ቅሬታ እያቀረቡበት የሚገኘውን ወጣት ሀገራዊ መስሪያ ቤት ላይ እንግዳ አድርጎ የጋበዘው የሚል አስተያየት ሲሰጥ፣ በዚያ ደግሞ አየር ኃይል በአዶናይ በኩል ለወጣቱ እንዲተላለፍ የፈለገው መልእክት ምንድን ነው የሚል ጥያቄ አዘል ሀሳብ ሲሰነዘር ሰንብቷል። ከ3.5 ሚሊዮን በላይ ተከታይ ያለው አዶናይ በአየር ኃይል ግቢ ውስጥ ስላከናወናቸው ተግባራትና ያደረገውን አነቃቂ ንግግር አስመልክቶ ያጋራው ተንቀሳቃሽ ምስል ስርም ብዙ ሀሳቦች ሲዘዋወሩም ቆይቷል። ከሀሳቦቹ መካከልም የአዶናይ በአየር ኃይል ፕሮግራም ላይ መገኘቱ ቅሬታን መፍጠሩና ከባድ ትችትም ማሰንዘሩን አሳይተዋል። አዶናይ ለአየር ኃይል አባላት ማነቃቂያ ንግግር ማድረጉን ተከትሎም ህዝቡ በአየር ኃይል መስሪያ ቤት ላይ አሉታዊ አመለካከት እንዲፈጠር የሚያደርግ ተግባር መሆኑ እየተነገረም ቆይቷል። በተለይም አዶናይ በግቢው ውስጥ በነበረው ቆይታ ሲንቀሳቀስ የነበረበት ሁኔታ ወታደራዊ ስነ ምግባርን ያልተከተለና ንግግሮቹም በብዙ ዲሲፕሊን ታንጸው ለቆዩ የአየር ኃይል አባላት የማይመጥን እንደሆነ ሲነገር፣ በተለይም በካሜራ ቀርጾ በሚያሰራጫቸው ተንቀሳቃሽ ምስሎች ላይ እንደሚጠቀመው ስግጥ ፍምስ አይነት ንግግር፣ በዚያም ዝም ብላችሁ ሰግጡ የሚል ለወታደራዊ ስነ ምግባር ክብር ተገቢ ያልሆነ ቃል ተጠቅሟል በሚል እዛ ቦታ ላይ ተገኝቶ ንግግር ማድረግ አልነበረበትም ያሉ ብዙዎች ናቸው። ከዚህ በተቃራኒ ደግሞ የቲክቶከሩ ወዳጆች በሆኑት ዘንድም በቦታው ተገኝቶ የእድሜ ኩዮቹ የሆኑትን የአየር ኃይል አባላት በገባውና በተረዳው ልክ ስራቸው ላይ አተኩረው ለሀገርና ድንበራቸው ማንንም ሳይሰሙ እንዲሰሩ ሰግጡ፣ ስሩ፣ ሰግጣችሁ ሀገራችሁን አገልግሉ ማለቱ ተገቢና በራሱ ዘይቤ የተናገረው ንግግር ነው። እንደውም እዛ መገኘቱ ወጣቱ ስለ ተቋሙ የተሻለ ግንዛቤ እንዲያገኝ የሚያደርግ አጋጣሚ ነው በማለት ድጋፋቸውን አሳይተዋል። ድጋፍና ነቀፌታን ያዘሉ ሀሳቦች እየተሰነዘሩ ባሉበት ግን የቲክቶከር አዶናይ ቦታው ላይ መገኘት የፈጠረው ተቃውሞን ተከትሎ በአየር ኃይል ባለስልጣናት በኩል ጉዳዩ ቁጣን መቀስቀሱ ታውቋል ሲል ዘሀበሻ ዘግቧል። እንደ ዘሀበሻ ዘገባም ከሆነ በዚህ ጉዳይ ላይ የተቆጡት ባለስልጣናት ጉዳዩ የተቋሙን ክብር ከማሳጣቱም በላይ የተሰራው ስራ ለተቋሙ ድፍረት ጭምር መሆኑን ገልጿል። ይህም በእንዲህ እንዳለ አዶናይ በአየር ኃይል ግቢ ውስጥ ተገኝቶ የቀረጻቸውን ተንቀሳቃሽ ምስሎች በሙሉ ከግል ሚዲያው ላይ እንዲያጠፋ ትዕዛዝ መሰጠቱን ሰምቻለሁ ሲል ዘሀበሻ ዘግቧል። ግለሰቡ በግቢ ውስጥ እንዲገኝና ለአባላቱም የማነቃቂያ ንግግር እንዲያደርግ ግብዣ ያቀረቡትን የአየር ኃይል አመራሮችም ሆነ አባላት ላይ ምርመራ ተደርጎ አስፈላጊው እርምጃ ይወሰድባቸዋል መባሉም ተሰምቷል። ቲክቶከሩ በዛ ፕሮግራም ላይ እንዲገኝ የፈቀዱ አባላት ላይ
ላይ ምርመራ መጀመሩ ሲሰማ እርሱም በግቢ ውስጥ የነበረውን እንቅስቃሴ የሚያሳዩ ያሰራጫቸውን ቪዲዮዎች እንዲያጠፋ ትዕዛዝ መሰጠቱ ነው የታወቀው። ይህ ዜና የተሰማው አዶናይ ከትልቅ ድርጅት ጋር የብራንድ አምባሳደር ስምምነት በፈጸመ ማግስት ነው። አፍሮሃብ ፕሪሚየም ኢቨንትስ በኢትዮጵያ የተመሰረተ የኢትዮጵያን ብሎም የአፍሪካን የወጣቶች ስራ ፈጠራና ኢኮኖሚ ለማሳደግ የሚሰራና የኢትዮጵያንና የአፍሪካን ባህላዊ፣ ኢኮኖሚያዊ እንዲሁም የፈጠራ አቅምን ለተቀረው ዓለም ለማስተዋወቅ የሚሰራ ድርጅት እንደሆነ የተገለጸ ሲሆን ከዚህም ጋር በተያያዘ ዓለም አቀፍ ተጽዕኖ ፈጣሪ ግለሰቦችን በመጋበዝና በማስመጣት የኢትዮጵያን ባህል፣ ቱሪዝም፣ ግሪን ሌጋሲ፣ እርሻ፣ ንግድና እሴቶች ለዓለም ለማስተዋወቅ በተጨማሪም ለኤምባሲዎች፣ መንግስታዊ ለሆኑና መንግስታዊ ላልሆኑ ተቋማት፣ ድርጅቶች የፕሪሚየም ኮንፈረንሶችን፣ ስብሰባዎችን ከማዘጋጀት በተጨማሪም አፍሮሃብ ኮንሰርቶችን፣ አፍሮሃብ ቢዩቲ እንዲሁም አፍሪካ ቲክቶከር አዋርድ ያዘጋጃል ብሏል። ይህም ድርጅት በኢትዮጵያ ውስጥ ተጽዕኖ ፈጣሪ የሆነውን አዶናይ የድርጅቱ ብራንድ አምባሳደርና ፓርትነር አድርጎ ሾሞታል። ውድ የሰርክ ቲዩብ ቤተሰቦች ለዛሬ ወደ እናንተ ያደረስነውን ወቅታዊ መረጃ በዚያ በቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም